ኢትዮጵያ በዚህ ዓመት በምታካሄደው ሰባተኛው ሀገራዊ ምርጫ ላይ የምረጥና መታወቂያ ካርድ ለማውጣት እናንተ ግዴታ ወደ ምርጫ ጣቢያ በአካል መሄድ አይጠበቅባችሁም። ምርጫ የሚባል አንድ አፕሊኬሽን ተዋውቋል። በዛ አፕሊኬሽን እንግዲህ እናንተ ፋይዳ ብሔራዊ መታወቂያችሁን በመጠቀም ካላችሁበት ቦታ ሆናችሁ በቀላሉ የምረጥና መታወቂያ ካርድ ማውጣት ትችላላችሁ። ዛሬ በዚህ ቪዲዮ እናንተ መታወቂያችሁን ማውጣት እንደምትችሉ አሳያችኋለሁ። አፕሊኬሽኑ ከፕሌይ ስቶር ላይ ወይም ከአፕ ስቶር ላይ ምርጫ ብላችሁ በአማርኛ ወይም በእንግሊዝኛ ማውረድ ትችላላችሁ። አፕሊኬሽናችን እንደዚህ እናወርድና ሲከፍት ይሄንን ይመስላል። እዚህ ጋር ኮንቲኒው እንላለን። ብዙ ቋንቋዎችን ሰፖርት ያደርጋል። አፋርኛ፣ አማርኛ፣ እንግሊዝኛ፣ ኦሮምኛ፣ ሶማሌኛ፣ ሲዳመኛ እናንተ መቾትን ቋንቋ ነክታችሁ ኮንቲኒው በሉት። እዚህ ጋር ኖቲፊኬሽን ይግባላችሁ ትፈቅዳላችሁ ወይ ነው አሎ በሉና ወደዚህ ዳሽቦርድ ያስገባናል። እዚህ ላይ እንግዲህ ክሬት ፕሮፋይል የሚለውን ጊዜ ክሊክ አድርገን ሎጊን ዊዝ ፋይዳ የፋይዳ ተለዋጭ ቁጥራችንን ወይም ደግሞ 16 ዲጂት ቁጥራችንን እዚህ ጋር እናስገባለን። እሱ ቁጥሩ ጠፍቶብን ከሆነ ወደ ኮከብ 9779 መሰላል በመደወል የፋይዳ ቁጥራችንን ወዲያው ማስላክ ይቻላል። በተመዘገባችሁበት ስልክ ቁጥር ማለት ነው። የፋይዳ ቁጥራችንን ሞልተን እዚህ ጋር ኮድ ሴንድ እንላለን። ኦቲፒ እንድላክልን ማለት ነው። ኦቲፒ ካስገባን በኋላ ቬሪፋይ ስንለው እንግዲህ እነዚህ ዳታዎች ይወስዳል። በርዝዴይ፣ አድሬስ፣ ናሽናሊቲ ተመልክቷቸው እነዚህን ፍቀዱ ይላችኋል። ከታች አለው ትሉትና ወደዚህ እናንተን ፐርሰናል ኢንፎርሜሽን ያሳያችኋል። ፎቶግራፋችሁን ጨምሮ ፋይዳችሁ ላይ ያለውን ማለት ነው። አድራሻችሁን፣ ወረዳችሁን፣ ስልክ ቁጥራችሁን ያንዳንዱ ነገር እዚህ ላይ ያሳያችኋል። ኔክስት ስትሉት የሚሞላ ኢንፎርሜሽን አለ። ዲዜቢሊቲ እና ፐርሰናል ኢንፎርሜሽን እነሱን ሞልታችሁ ከታች እችን ቦክሷን ክሊክ አድርጉና ሰሚት በሉት። ከዚህ በኋላ ሰቨንዝ ጀነራል ኤሌክሽን ይመጣላችኋል። እሱን ክሊክ አድርጉትና እናንተ የሚቀርባችሁን የምርጫ ጣቢያ ይመጣላችኋል። በወረዳችሁ ላይ ካለ ለምሳሌ ወረዳ 7፣ ወረዳ 6፣ ወረዳ 5 ምርጫ ጣቢያ ያለ ማለት ነው። እናንተን የሆናችሁን መርጣችሁ ጋርኛውን ክሊክ አድርጉትና ምን ያክል እዛ ቦታ እንደኖራችሁ አመትና ወሩን ታስቀምጣላችሁ። ከታች ደግሞ የቀበሌ መታወቂያችሁን ከፊት ለፊትና ከጀርባ በኩል አታች ታደርጋላችሁ። ወይ ፎቶግራፍ አንስታችሁ ወይም ደግሞ ከጋላሪያችሁ ላይ አስገብታችሁ መታወቂያችሁ ላይ ያለውን ደግሞ አይዲ ነምበር፣ ኢንተር አይዲ ነምበር የሚለው ቦታ ላይ አስገቡና መጨረሻ ላይ ቦክሷን ቲክ አድርጋችሁ ኮንፊርም በሉት። ምዝገባችንን ጨረስ። እንደምትመለከቱት ፕሮግረስ ላይ ነው አለን። በ48 ሰዓት ደርሳችኋል አለን። የምርጫ ካርዳችንን ግን እንደምትመለከቱት ሰጥቶናል። ለእናንተም ደግሞ ቴክስት ይገባላችኋል ከብሔራዊ ምርጫ ቦርድ ሰክሰስፉሊ እንትን ብላችኋል የሚል ማለት ነው። በዚህ መልኩ እናንተም የምርጫ ካርዳችሁን ማግኘት ትችላላችሁ፣ ሳትሰለፉ ሳትደክሙ ማለት ነው። ቪዲዮን ከወዳችሁ ላይክ እና ሼር ማድረጋችሁን እንዳትረሱ ጋይስ። ሰላማችሁ ይብዛ።